وسع الله لعباده أبواب الرزق المباحة الله سبحانه وتعالى የተፈቀዱ የሆኑ ርዝቆች የሚመጡበትን መንገዶችን ሰፊ ነው ያደረገው አላጠበባቸውም ወለሃሁም አል አብዋቢል ሙሐረማ ግን በሐራም መንገድ እንዲያናመጣና እንዲያናከማች ከልክሏል። ይህን አስመልክቶ በቁርአን ውስጥ እንዲህ ይላል ያ አዩሃ الذين آمنوا እናንተ አማኞች ሆይ በላቸው ላ ተእኩሉ አምዋለኩም በይነኩም ቢልባጢል ገንዘባችሁን በመካከላችሁ በባጢል በሐራም አትብሉ ኢላ አን ተኩነ ትጃረተን ዐን ተራድ ሚንኩም እርስ በርሳችሁ ተፈቃዳችሁና ተዋዳችሁ በስምምነት የተገበያያችሁ ገበያና የሌሎችም ተግባሮች ቢሆኑ እንጂ በዚህ ቁርአን አንቀጽ ውስጥ የነሃ ሱብሃነሁ ወተዓላ ዒባደል ሙእሚኒን አየኩሉ አምዋለሁም በይነሁም ቢልባጢል በሐራም እርስ በርሳቸው ገንዘባቸውን እንዳይበሉ አላህ እየከለከለ ነው። وهذا يشمل أخراج الغصوب والسرقات ይሄ በባጢል በከንቱ አትብሉ የሚለው ክልከላ በቅሚ መልኩ የሆነውንም በመስረቅ የሆነውንም በቁማር የሆነውንም ያካትታል። እንደዚሁ በሪባ በተለያዩ በማጭበርበር በመሸወድ ሚዛን በማንሸራተት ስፍር በመሸወድ በማንኛውም አላህ ባልፈቀደው መንገድ የሚመጡ ነገሮችን ሁሉ በከንቱ አትብሉ የሚለው ውስጥ ይካተታሉ ማለት ነው። ከዚህም አልፎ ራሱ ሰውዬው የገንዛ ገንዘቡን ያላግባብ የሚጠቀም ከሆነ እዛው ይገባላል። ከልክ በላይ በማባከን ያላጣጫው በመውሰድ የተከለከለውን ነገር በመስራት በገንዘቡ የተጠበቀበትን ነገር ባለማውጣት ይሄ ራሱ በባጢል ዘንድ የሚለው ውስጥ ይካተታል። لأن هذا من الباطل وليس من الحق ይህም ከሐቅ አይደለም ከከንቱ ከባጢሉ እንጂ ማለት ነው። እና ገንዘብ ያላግባቡ ከሆነ የሚመጣበትን የሚወጣበትን ለሰዎች ፈተና ነው የሚሆነው። እንኳን የሰው ገንዘብ አይደለም የራሳቸው ገንዘብ ያላግባብ ታወጡና ተጠቀሙት አላህ ዘንድ ፈተና ነው የሚሆነው። አላህ Subhanahu Wa Ta'ala ምን ይላል ወአለሙ አነማ አምዋሉኩም ወአውላዱኩም ፊትና ሰዎች ማይወቁ ገንዘብ ዝም ብላችሁ ማጠራቀማችሁ ማገኘታችሁ እንደዚሁም በርካታ ልጅ ማገኘታችሁ ጸጋ እንዳይመስላችሁ ማለት ነው። ያላግባቡ ከሆነ ለእናንተ ፈተና ነው ማለት ዱንያ ላይ ያንን ነገር መጠበቁ ማከማቸቱ ልፋት ነው ለጊዜው ከዚህ የበለጠ ደግሞ በአኺራ ለእሳት የሚዳርግ ነገር ነው ፈተና ነው ማለት በሐላል እንኳን የመጣው ራሱ ፈተና ነው ሐቁን ተራወጣ ነው ፈተና ነው የሚሆነው ማለት ነው። ወአነ አላህ ዐንደሁ አጅሩን ዐዚም አላህ ግን ይሄን ሁሉ ሐቁን ተወጥቶና በሐላል መንገድ አንጥቶ አላህ በፈቀደው መንገድ የተወጣ የሆነ እሱ ዘንድ ትልቅ የሆነ ደመወዝና አጅር አለው ይላል።